እንደዛ ተነጋግረን እንደዛ ቃል ገብተህልኝ ማለት ከዚህ ነገር ጋር እኮ ምንም አይገናኝም። አንተን አላናገርኩም አብርሃም ነው። ከዚህ ቀደም ጣፋጭ ናት ማር ናት እያለ ሲል እንዳልነበረ አብርሽ አሁን እንግዲህ ከሌላ ሴት ጋር ሆኖ ሩታን ይከራከራል ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁልኝ? ዛሬ እንግዲህ ሁልጊዜም እንደተለመደው አንዳንድ ቪዲዮ እያየን ነውና በሶሻል ሚዲያ ስለ ሩታ ስለ አብርሽ ከዚህ ቀደም እንግዲህ ብዙ ጊዜ ማር ናት ፍቅር ናት እያለ ሲመሰክርላት ነበርና አሁን እንግዲህ ስላረገዘች ይሁን የትም አትሄድም ብሎ ይሁን ከዚህ ቀደም ያው ሁላችንም እንደምናውቀው እታነቃለሁ ጥላው ስትሄድ ራሴን አጠፋለሁ ሁላ ሲል እንዳልነበረ የዛን ጊዜ ያው ሌጣ ስለሆነ ጥላይ ትሄዳለች በሚል መሰለኝ። አሁን ላይ ደግሞ ነብሰ ጡር ናት የትም መሄድ እንደማትችል በነገራችን ላይ አንዳንድ ወንዶች ነብሰ ጡር ሲሆኑ ሴቶች የትም የማይሄዱ ይሄ ነገር እኮ የሚለቅ ነው ነገ ጧት ማለት ነው። እንደዛ ነው የሚመስለው የአብርሽ ስራ ማለት ነው። ምክንያቱም ምንም ያህል ብታናደውም ሴት ይዞ መጥቶ ይችኛይቱ ለራሱ እውነት ፕራንክ ካልሆነ በቀር ትክክለኛ ነገር ከሆነ ይሄ ነገር እሱ ጎን ሆና እንደዚህ እየተለጣጠፈች ምናምን እንደዚህ እሱ ለራሱ ሚስቱ አጠገቡ ሆና ማለት ነው ምን ያህል ይሰማታል? ምን ታስባለ አይልም እንዴ? ምክንያቱም ልጅቷ ለራሱ ነገ እኛም ሴት ነን እኔም ሴት ነኝ። በሷ ላይ አንድ ሰው በራሱ ላይ ቢደረግ የማይፈልገውን ነገር ለምን ሰው ላይ እናረጋለን? እሷ ባሏ እንደዚህ ሌላ ሴት ይዞ መጥቶ ዘመዱ አይደለች እህቱ አይደለች ጓደኛ ተብዬ ማለት ነው። እንደገና ደግሞ እኔ የሚገርመኝ ነገር አብርሽ አሁን ምን ነው የሚያምራቸው? በነገራችን ላይ ሲያወራ እንኳን ማለት ነው ልጋጉን እያዝረበረበ ነው የሚያወራው። ይሄንን አሁን እንደው አፈቀር ነው እያሉ እየመጡ ስንት ሴት የሚያብድለት ምኑ ነው? እርግጥ ትትና ሊኖረው ይችላል። በዛ ላይ ባለ ትዳር ነው እና እሱ ቢሆንም ደግሞ ለሚስቱ ክብር መስጠት አለበት። ምክንያቱም የእሱ ልጅ ነው የተሸለ እሱ እንደዚህ ሴት አምጥቶ በጣም የምገርመው ልጅቷ ለራሱ ማለት ነው ጸጉሩን ትደባብሰዋለይ፣ አንገቱን ትደባብሰዋለይ። በቃ ሐረካቷ ለራሱ ጓደኛነት እኔ እንጃ። ጓደኛ እንደዚህ ከሆነ ለምን 7 ጊዜ አይቀርም? ሲጀመር ሴትና ወንድ ጓደኛ የለም። በጾታ ልዩነት ካለ አንድ ሰው ጓደኝነት መመሰረት ነው ያለበት ብዬ አልገድፍም፣ እቃወማለሁ ማለት ነው። ምክንያቱም ሴት ናት ወንድ ነው። በዛ ላይ ደግሞ ጓደኛ ከሆነ እራሷን ጠብቃ በሩቅ ማን እንደዚህ እየተለጣጠፈ እያሻሸች ምናምን። ይሄ ልጅ እኮ ወንድ ልጅ ነው፣ ሊሳሳት ይችላል። ስለዚህ ሚስቱን አጠገቡ ቁማ እንደዚህ መሆኗ እሷ ራሱ ትክክል ነው ትላላችሁ? እኔ እንደ አንድ ተመልካች ተሩታ ጎን ነኝ። ምክንያቱም እኔ ላይ ቢደረግብኝ የማልፈልገው ነገር እስከሆነ ድረስ ማለት ነው። እና ይሄ ነገር ትክክል አይደለም። አብርሽም የምሰራው ነገር የበዓል ዕለት ራሱ አይታችሁ ከሆነ እሷን ይዘው እሷ ሩታ እስከምትመጣ ድረስ ቸኩሎ ምግብ አቅርበው ምናምን ምናምን። እንደገና ደግሞ እሷ ስትቆጣ ከሩታ ጎን አይደለም የሚሆነው ከዚችኛይቱ ልጅ ጎን ነው የሚሆነው ማለት ነው። እንደዚህ መሆን የለበትም። ትዳር ያስኩት ለራሱ በልጅነት ነው። አምኖበት አይደል ትዳሩን የገባው። አንድ ሰው አምኖበት ለሰራው ነገር በልጅነት ነው የገባሁት እንዴት ነው የገባሁት መጀመሪያ ሳያስብ ነው እንዴ መጀመሪያ ላይ እሷን ካላገኘው ታስታውሱ ከሆነ ከአመት ነው ከ2 አመት በፊት እንደዛ ላይ ራሱን ኩላ ሊያጠፋ ነበር። እንግዲህ ገመድ ይዞ ሊታነቅ እንደነበረ ሁላችንም እናውቃለን። ሩታ ጥላው ስትሄድ ቤተሰቦቹ ሳይፈቅዱላት ሲቀሩ ማለት ነው። አሁን ምን ተገኘ? እና አሁንም ቢሆን አብርሽ ትክክል አልሰራህም። ከሚስትህ ጎን ነው መሆን ያለብህ። ለሚስትህ ክብር መስጠት ነው ያለብህ። ለራስህ ክብር መስጠት ነው ያለብህ። እንደ ወንድ ኮፍተር ብለህ ማለት ነው። ለመጡት ሴቶች ሁሉ አትለጣጠፍ እንዴ።
ለመጡት ሁሉ ሴቶች ተለጣጥተህ እኮ አይሆንም። ያ የምታስብ ከሆነ ደግሞ ትዳር መመስረት የለብህም ነበር። ለሚስትህ ለቤትህ ክብር መስጠት አለብህ። አሁን ነብሰ ጡር ስለሆነች ነው ሩታ። በፊት እንደዛ ስታፈቅራት እንደዛ ስትወዳት ሙቼ እገኛለሁ ካለሷ ስትል አልነበረም? አሁን ምን ታገኘ? ስለዚህ ለትዳርህ ክብር መስጠት አለብህ። ያንን ለመጡ ሴቶች ሁላ ልብህን መስጠት የለብህም። እርግጥ አንድ ሰውን ራቆ ማለት ሳይሆን የምትቀርብበትን መንገድ ማስተካከል አለብህ። ሳመኝ፣ ቀፈኝ፣ እንደዚህ በለኝ ምን አባባላት ልጅቷ ለራሱ። አንተ ባለትዳር ነህ፣ ዲካህን ጠብቀህ እንደ ማንኛውም ሰው ጓደኛ ያዝ አትያዝ ሳይሆን በአግባቡ ትዳርህን በማይነካ መልኩ ሚስትህን በማያስንቅ መልኩ በአግባቡ ማለት ነው እንጂ ላገኘው ሴት ሁሉ እየሄድክ ልብህን እየሰጠህ ወይንም ደግሞ ጥርስህን እየገለጥክ አይ እንደዚህ ነው እሷ ስለመጣች ነው እንደ መጣሽው መልሰሽ እንደ ባሏ እኮ ነው። እሷ ስለመጣች ብትመጣ ሩታን ምን አላት? ቪዲዮውን ሄዳችሁት በላ ቪዲዮ እስከምንገናኝ አሰላሙ አለይኩም።